አቶ ኡስማን ስሩር ማን ናቸው? እኔ ገብሬ ልጅ ነኝ። ኡስማን ማን ነው? ኡስማን ኢትዮጵያ ነው። ኡስማን ኢትዮጵያዊ ነው። ኡስማን ገበሬ ነው። ከኔ ከሰራ ሶስት ነገሮችን መያዝ አለብህ። ከናንተ አስወግዱ ነው። ስንፍናን፣ ውሸትን፣ ሌብነትን አስወግድ። ሶስቱ ካሉ ጸረ ሰው ናቸው። በሀገራችን አንዳንድ አካባቢዎች ገበሬ ማለት ስድብ ተደርጎ አም ፋርመር ሲለን እኔ ተሰማኝ ፕራውድ አትጠይቀኝ። ረመዳን በኃላፊነት ጊዜ ኢዳል ፈጥር ከኃላፊነት በኋላ በጣም ከባድ ነው። መስከረም 1 ብለን የጀመርነው አመት እኩሌታውን ተሻግሮ እነሆ መጋቢት ወር ላይ ተገኝተናል። መጋቢት ወር በኢትዮጵያ የእስልምናም የክርስትናም እምነት ተከታዮች ዘንድ እጅግ በታላቅ ድምቀት የሚከበሩ ሁለት በዓላት እንደዚሁም ደግሞ የጾም ወቅቶች የሚያልፉበት ወር ሆኗል። በዚህ አመት ይሄንን የረመዳንን ታላቁን ወር በእስልምና እምነት ተከታዮች ዘንድ በታላቅ አክብሮት በጉጉት የሚጠበቀውን አልፈን ደግሞ ዛሬ በ1446ኛው ዓመተ ሂጅራ የኢዳል ፈጥር በዓል ላይ ተገኝተናል። ዛሬ በዚህ በኢዳል ፈጥር በዓል አንድ እንግዳ ወደ እናንተ ይዘን ቀርበናል። እንግዳችን ጋር ቆይታ የምናደርግ ነው የሚሆነው። እንግዳችን ራሳቸውን አስተዋውቀው ከእናንተ ጋር የሚገናኙ ይሆናል። እንኳን ለ1446ኛው ዓመተ ሂጅራ የኢዳል ፈጥር በዓል በሰላም አደረሳችሁ። እንግዳችን እንኳን አደረሱት። እንኳን አብሮ አደረሰን። አመሰግናለሁ። አልሐምዱሊላህ እንኳን አላህ አብሮ ሰላም አብሮ አደረሰን። ራስዎትን ለተመልካቾቻችን ያስተዋውቁ። እሺ፣ አመሰግናለሁ። በመጀመሪያ ስሜ ኡስማን ስሩር ይባላል። በማዕከላዊ ኢትዮጵያ በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊና የዚህ የዱራሜ ክላስተር አስተባባሪ ነኝ። እኔ ለመላው እስልምና እምነት ተከታይ ምዕመናን የግብርና ቤተሰቦች በሙሉ እንኳን ለ1446ኛው ኢዳል ፈጥር በሰላም አደረሳችሁ አደረሰን ማለት እወዳለሁ። እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን እንግዲህ እንደሰማችሁት ከዚህ ከዱራሜ ክላስተር አስተባባሪ ከሆኑት እንደዚሁም ደግሞ በምክትል ርዕሰ መስተዳድር ማዕረግ የግብርና ቢሮም ኃላፊ ከሆኑት ከአቶ ኡስማን ስሩር ጋር ነው ዛሬ በቤታቸው ተገኝተን ልዩ የሆነ የበዓል ዝግጅታችንን ከእሳቸው ጋር የምናደርግ ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር አብራችሁ እንድትሆኑ በክብር እንጋብዛችኋለን። እንግዲህ የተከበሩ አቶ ኡስማን እስኪ ዛሬ አጠቃላይ አንዳንድ ነገሮችን ከርሶ ጋር የምናወራ ይሆናል። እስኪ ወደ ኋላ እንመለስና አቶ ኡስማን ስሩር ማን ናቸው የሚለው ተመልካቾቻችን ማወቅ ስለሚፈልጉ ማን ናቸው አቶ ኡስማን ስሩር? ትውልድና እድገታቸው ምን ይመስላል? እንደዚሁም ደግሞ የት ተወልደው አደጉ? የልጅነት ጊዜያቸው ምን ይመስላል? የሚሉ ነገሮችን በአጠቃላይ ቢያነሱልን። አመሰግናለሁ። እንግዲህ ኡስማን ማን ነው? ኡስማን ኢትዮጵያ ነው። ኡስማን ኢትዮጵያዊ ነው። ኡስማን ገበሬ ነው። ኡስማን ትውልድና እድገቴ በቀድሞ ሸዋ ክፍለ ሀገር በአሁኑ ማዕከላዊ ኢትዮጵያ በስልጤ ዞን ስልጤ ወረዳ ተወለድኩ። እድሜ ለትምህርት እንደደረሰ ከላንፎሮ በ1970 ለትምህርት ወደ ላንፎሮ ሄድኩኝ። 71 እንግዲህ ከ1 እስከ 5 ትምህርቴን በስልጤ ዞን ላንፎሮ ወረዳ ተመሬ ወደ 6 ሳልፍ ከዛ በኋላ ወደ ሻሸመኔ እንግዲህ በወቅቱ የነበሩ ሁኔታዎች ጋፍቶኝ ወደ ሻሸመኔ ሄጄ ከ6ኛ እንግዲህ እስከ 10ኛ ክፍል ሻሸመኔ የተማርኩት። ከሻሸመኔ በኋላ ወደ ወሊሶ አግሮ ቴክኒክ ትምህርት ቤት ነው በቀጥታ ያቀናሁት። ከወሊሶ አግሮ ቴክኒክ ትምህርት ቤት ጨርሼ ጅማ እርሻ ኮሌጅ ነው መጀመሪያ ስራዬን ሀብዬ የጀመርኩት። እንግዲህ ጅማ እርሻ ኮሌጅ የልጅነት እድሜ የአፍላው ዘመን እድሜ በዛ የፍቅር ሀገር የሰላም ሀገር ጅማ ነው። ጅማ እርሻ ኮሌጅ ውስጥ የሰራሁት እዛው እየሰራውም እንደገና ሌላ ሁለተኛ ዲፕሎማ እዛ ሆኜ ተማርኩ። እንግዲህ እስከ 1988 መጨረሻ ጅማ ነው ኑሮዬን ሀብዬ የኖርኩትና የልጅነት የመጀመሪያውን የፍቅር ዘመን ያሳለፍኩት ጅማ ነው። ከዛ 1989 መቀሌ ዩኒቨርሲቲ ገባሁ። እንደገና ትምህርት ከነበረኝ ጉጉት ፍላጎት ወደ መቀሌ ዩኒቨርሲቲ ገባሁ። 1991 ጨርሼ
92 እንግዲህ ከወጣሁበት በ1973 መጨረሻ ወጥቼ ከላንፍሮ በ1992 ጥቅምት ላይ ተመልሼ ከ19 ዓመት በኋላ ወደ ላንፍሮ ተመለስኩ ማለት ነው። እንግዲህ ከዛ በኋላ 1992 ለአንድ ዓመት ተኩል ከግል ባለሀብቶች ጋራ የግብርና ኢንቨስተሮች ጋራ የነሱ ኃላፊ ሆኜ አግሮኖሚስት ሆኜ ፓቶሎጂስት ሆኜ የእርሻ ኃላፊ ሆኜ የሰው ሀብት ሁሉን ነገር ሆኜ ኦል ኢን ዋን የሚባለው ዛሬ ኦል ኢን ዋን ይባላል። ሁሉ በአንድ ቦታ ማሽነሪ ጠጋኝም ጭምር ሆኜ አንድ ዓመት ተኩል ሰራው። እንግዲህ ከ1993 ጀምሮ ደግሞ 1993 ጥር ጀምሮ የላንፍሮ ወረዳ ግብርና ጽሕፈት ቤት ኃላፊ ሆኜ እዛው ተመድቤ ለአንድ 6 ወር የግብርና ኃላፊ ሆኜ ሰራው። ከ6 ወር በኋላ ከሐምሌ 1 ጀምሮ ሐምሌ 1 1993 ጀምሮ የስልጤ ዞን ግብርና መምሪያ የግብርናና ገጠር ልማት መምሪያ ኃላፊ ሆኜ ተሾምኩኝ። ለአንድ 8 ዓመታት ከ1993 ሐምሌ እስከ 1988 መጨረሻ ሐምሌ ድረስ የስልጤ ዞን ግብርናና ገጠር ልማት መምሪያ ኃላፊና በኋላም ደግሞ ዞኑ ምክትል አስተዳዳሪ ሆኜ የሰራው። እንግዲህ 88 መጨረሻ ላይ ከነሐሴ ጀምሮ ያኔ የነበረው ደቡብ ብሔረሰቦች ሕዝቦች ክልል ግብርና ቢሮ የግብርና ዘርፍ ኃላፊ ሆኜ ተሾሜ 2 ዓመት ተኩል ሰራው። ከ2001 ታህሳስ ጀምሮ ደግሞ ውጪ ሀገር ለትምህርት ሄጄ ሁለተኛ ዲግሪን ማስተርሴን ሰርቼ ሚያዝያ ላይ መጣው። ከ2003 ሚያዝያ ጀምሮ እንግዲህ እኔ በነበረው ክልል የግብይትና ህብረት ስራ ቢሮ የህብረት ስራ ዘርፍ ኃላፊ ሆኜ ተመደብኩኝ። እንግዲህ ከ2003 ጀምሮ እስከ 2013 መጨረሻ 2014 መጀመሪያ ድረስ ከክልል እስከ ፌደራል ድረስ ህብረት ስራን እየመራው እንግዲህ ሚያዝያዎች ሲገጣጠሙ ለኔ የተለየ እንትን ይዞ ይመጣሉ። ሚያዝያ ከውጭ መጣው። ሚያዝያ የህብረት ስራ ኃላፊ ሆነ ተመደብኩ። እንደገና 2005 ሚያዝያ ደግሞ የፌደራል ህብረት ስራ ኤጀንሲ ዋና ዳይሬክተር ሆኜ ተሾምኩኝ። እንግዲህ ከዛ በኋላ እንግዲህ 6ኛው ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት አባል ሆኜ ተመርጬ ፓርላማ ገብቼ እዛ ስልጠና ላይ ያለው 2014 መስከረም ላይ እንግዲህ ሌላ አሳይመንት ደግሞ ወደ ክልል እንድመለስ ከክልል ወደ ፌደራል የትኩት ወደ ክልል እንድመለስ ክልል ያኔ የነበረው ደቡብ ብሔረሰቦች ክልል የግብርናና በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና ግብርና ቢሮ ኃላፊ ሆኜ ከጥቅምት ጀምሮ 2014 እንግዲህ ያኔ ያለፈውን አሁን 4 ክልሎች የወለደውን ክልል እዛ ስመራ ቆየ። አሁን ደግሞ እንግዲህ ከነሐሴ 2015 እስካሁን ባለው ደግሞ የማዕከላዊ ኢትዮጵያ የግብርናና ምክትል ርዕሰ መስተዳድር የግብርናና ገጠር ልማት ክላስተር አስተባባሪና ግብርና ቢሮ ኃላፊ ነኝና የልጅነት ጊዜ የትውልድ ቦታዬ ያው ያለፈው አብዛኛውን ኦልሞስት ኦሮሚያ ሻሸመኔና ጅማ ነው። ብዙ ጊዜ የጨረስኩት ለኔ ልዩ የትውስታ ወቅቶች ናቸው እነዛ ጊዜያት። በተለይ አዲስ የአፍላ ዘመን የአፍላነት ጊዜ ዛሬ ያለነውን ነገር ስናስበው ከትላንት ጋር ብዙ አንድ የሚያደርጉ ነገሮች አሉ፣ ብዙ የሚጎሉ ነገሮች አሉ። አሁን ደግሞ ጊዜው ጥሩ ነው። የነበሩን የጎደሉን ለመሙላት ጥረት እያደረግን ነውና እና የልጅነት ጊዜ እንግዲህ ከልጅነት እስከ እውቀት ያለው ጊዜ ይሄን ይመስላል። እንግዲህ ያለፉት 25-30 ዓመታት ጉዞ ብዙ ነገሮችን ያየንበት፣ ብዙ የተማርንበት፣ በዚህ ሂደት ብዙ ነገር ለማየት እድል ያገኘንበት፣ ኢትዮጵያ ምን ትመስላለች፣ ማንን ትመስላለች የሚለውን ነገር እኔም ለማየት በተለይ ፌደራል ህብረት ስራ ኤጀንሲ በነበርኩበት ሰዓት ብዙዎቹ የኢትዮጵያ አካባቢዎች ከኦጋዴን እስከ ባሮ አኮቦ ከዳሴ ግድቡ ካለበት ጫፍ እስከ ቦረና ያሉትን ከመተማ እስከ ሰላማጎ ያሉትን ለማየት እድል አግኝቻለሁ።
ህዝቦች አኗኗር፣ ህዝቦች ስራ እንቅስቃሴ ለማየት እድል አግኝቻለሁ። በዚህም ብዙ ተምሬያለሁ። ለእኔም ለሀገሬም የሚሆን ነገር ብዙ ተምሬያለሁ። እንግዲህ ያን እድሜ ይሄንን ነበር የሚመስለው። እጅግ በጣም ደስ ይላል። እንግዲህ የተከበራችሁ ተመልካቾቻችን እንደተመለከታችሁት የአቶ ኡስማን የትምህርትም የስራም ቆይታ ከግብርና ጋር እጅግ በጣም የተቆራኘ ነውና እንደው አቶ ኡስማን እዚህ ጋር ላነሳ የሚፈልገው ነገር ምንድነው? ምናልባት እስከ ቅርብ ጊዜ እርሶም እንደሚያውቁት በሀገራችን አንዳንድ አካባቢዎች ገበሬ ማለት ስድብ ተደርጎ የሚቆጠርበት ሀገር ላይ ነውና እንደው ምንድነው እርሶን ይሄን ያህል ከግብርና ጋር እንዲቆራኙ ያደረጉትና የነገሩኝ ታሪክ በሙሉ ከግብርና ጋር እጅግ ጥብቅ የሆነ ቁርኝት እንዳሉትና ግብርና ላይ እስከዚህ ድረስ ተሰጥተውበት እንዲሰሩ ያደረጉት ነገር ምንድነው ምስጢሩ የሚለውን ነገር ቢያነሱልን። እኔ እንግዲህ ያው እያንዳንዱ ሰው የራሱ ብሂል አለው። በጣም ጥሩ ጥያቄ ነው። ያኗኗር ዘዬ አለው የራሱ የሆነ ሌሎች ሊጠቅም ይችላል ላይጠቅም ይችላል። እኔ የትኛውም ስራ ጋር ብትመድበኝ የኔ የግል ብሂል አለኝ። የኔ ብሂል ምንድነው ምለው የትኛውም ስራ ያዝ ተመደብ፣ መጀመሪያ ስራህን እወቀው። ከዛ ያወቀውን ስራ መስራት ከመጀመሪያ በፊት ስራውን ውደደው፣ ስራውን በፍቅር ስራው፣ ከዛ ስራውን ኑረው፣ ተናገረው። ይሄ የኔ ብሂል ነው። እኔ ከግብርና በፊት ጅማ እርሻ ኮሌጅ ስራ የቴክኒክ ስራ ነበር የምሰራው። የኔ ሌላ ስም አለኝ፣ ጆን ዲር የሚባል ስም ነበር። እኔ አንድ ጆን ዲር የሚባል ተሽከርካሪ ከመከላከያ አንዳንድ እንትኖች ወስጄ የምሰራበት ኮሌጅ ውስጥ ጋቢና ሰርቻለሁ። የሚያውቁኝ ሰዎች ያኔ ጆን ዲር መጣ ነው የሚሉኝ ለኔ። ጀስት አይ ላቭ ኢት ዋት አይ ሊቭ። እኔ የምሰራውን ስራ እሰራዋለሁ፣ ወደዋለሁ፣ እኖረዋለሁ፣ ፕራውድ አደርገዋለሁ። ስራን ከሰራህ ከወደድከው ትኖረዋለህ፣ ታፈቅረዋለህ፣ ውጤትም ታመጣለህ። እኔ እንግዲህ ወደ ግብርና በቀጥታ ወደ እርሻ የተመለስኩት እኔ ገበሬ ልጅ ነኝ። ግን ገበሬ ልጅ ልሁን እንጂ ከተማ ነው ያደግኩት። እንደሰማኸው ከ8-9 ዓመቴ በኋላ ከገጠር ተወለድኩ። ስልጤ ዞን ስልጤ ወረዳ አንድ ቀበሌ ላይ ገጠር ተወለድኩ። ከዛ በኋላ ላንፍሮ ነው የሄድኩት። ላንፍሮ ጦራ ከተማ ነው ያደግኩት። ጦራ ከተማ 3 ዓመት አካባቢ ኖርኩ። ከዛ በኋላ ያለው የቀረውን እድሜን ሻሸመኔ፣ ወሊሶ፣ ጅማ የኖርኩት ግብርና ላይ አይደለም። የኔ ከግብርና ጋር ቀጥታ ጋር የተገናኘው የኔ ህይወት ከመቀሌ ዩኒቨርሲቲ ግራጁዌሽን ማግስት ነው። መቀሌ ዩኒቨርሲቲ ስማር ከትግራውያን ብዙ የምትማራቸው ነገሮች አሉ። ከዶርም ሜቶቼ የተማርኳቸው ብዙ ነገሮች አሉ። እኔ አድቫንስ ስታንዲንግ ነው የገባሁት። ከዶርም ሜቶቼ ብዙ ለአካባቢ ሰርተህ ማበርከት፣ ራስን መስጠት የሚባለውን ነገር ብዙ ነገር አይቻለሁ። ምክንያቱም ትግራይ አካባቢ የሞተ መሬት እኔ ሲሄድ የሞተ መሬት ድንጋይ የነበረ መሬት ከ3 ዓመት በኋላ እንዴት አድርገው እንደለማ አይቻለሁ። ትግራይን ብዙዎቹን አካባቢ ለማየት ያኔ መጀመሪያው ሁለተኛ ባች ነኝ እኔ በአጋጣሚ መቀሌ ዩኒቨርሲቲ ሁለተኛው ባች ነኝ እና ብዙዎቹን ቦታ ለማየት እድል አግኝቻለሁና በዛ ብዙ የተማርኩት ነገር አለ። ይሄን የተማርኩትን ነገር እንዴት ነው እኔ ወደ አካባቢ ማኖረው የሚል ውስጤ የሆነ የተፈጠረ ቁጭት ነበር። እኔ በአጋጣሚ ስመጣ ያው እንዳልኩ የወጣሁበት አካባቢ ላንፍሮ ሚቶ እርሻ በግል ባለሀብቶች ጋር ስራ ጀመርኩ። እኔና ግብርና እኔን የተገናኘ ነው። ተገናኘን። እንግዲህ ተመልሼ ደግሞ ከግሉ ወጥቼ ወደ መንግስት ገባሁ። መንግስትም ስገባ እንግዲህ መጀመሪያ የምሰራውን ለማወቅ ጥረት አደርጋለሁ። ከዛ በኋላ ያወቅኩትን ደግሞ በእውነት ላይ ተመርኩዤ ወደዋለሁ፣ እሰራዋለሁ። ያደክማል ሳይሆን ውጤት ያመጣል። እኔ ድካሙን ሳይሆን ውጤቱን ነው የማየው። በእያንዳንዷ ስራ በእያንዳንዷ ድካም ጀርባ ውጤት አለ። ውጤቱን ነው የማየው። ስንት ሰዎችን እቀይራለሁ፣ ስንት አካባቢዎችን እቀይራለሁ። እሱን ስታየው ድካም የሚባል ነገር ይጠፋል። ከኔ ከሰራ 3 ነገሮችን መያዝ አለብህ። ከኔ ጋር ከሰራ እኔ የግል ህይወቴም ከልጆቼም ለልጆቼም መመክረው 3 ነገሮችን ያዙ፣ ከናንተ አስወግዱ ነው ማለት። ስንፍናን፣ ውሸትን፣ ሌብነትን አስወግድ። 3ቱ ካሉ ጸረ ሰው ናቸው። ለልጆቼም መመክረው ለራሴ ሁሌ የምነግረው ይችላል። 4 ነገሮችን ያዝ።
4 ነገሮችን ከያዝክ የትም ትኖራለህ፣ ከማንም ትኖራለህ፣ ውጤትም ታመጣለህ። ፈተና ግን ይገጥማል፣ ፈተናውም ያልፋል። 4ቱ ነገሮች አንደኛው እውነት ነው፣ ሁለተኛው እውቀት ነው፣ ሶስተኛው ትጋት ነው፣ አራተኛው ጽናት ነው። ሁሌ እውነት ይዛወላው ካልክ ፈተና አለ። ብዙ ፈታኝ ነገሮች አሉ። እነኛ ነገሮች ደግሞ ያልፋሉ። ጸንተ መቆም አለብህ። ወዲና ወዲህ መላጋት የለብህ። ጸንተ ከቆምክ የምትፈልገውን ታሳካለህ፣ የምትፈልገው ቦታ ትደርሳለህ። ስለዚህ እኔና ግብርናን ያቆራኘን 3ቱ ነገሮች ከኔ ማስወገድ እኔ ኡስማንን ካየኸው ትርፍ ሰዓት ሲገኝ እኔ ወይ ማሳ ነው የምታገኘኝ። ስራውን ስለምወደው ነው። የማንም ይሁን እንዳፈልግ አይደለም። ግን እኔ ሀሳብ ሰጣቸው ሰዎች ሲቀየሩ ማየት እንደሱ የሚያስደስተኝ ነገር የለም። ለኔ ከገንዘብም ከምንም ነገር በላይ ነው። የደስታ ምንጭ ስለሆነ ማለት መዝናኛዬም ነው። ሆቴል ሄደ ምናምን የሆነ እንትን ይዘህ ተዝናና ከምትለኝ ማሳ ሄደ እዛ ጋር ማሳ ከእናቶች ከአባቶች ከወጣቶች ጋር የሚሰሩት ስራ ትላንት እኛ የሰጠናቸው ሀሳብ ሲሰሩ አይቼ ሲለወጡ ማየት ከዚህ በላይ ደስታን የሚያላብስ የሚያጎናጽፍ ነገር የለም። እና እኔ ያ ነው ለእኔ እኔና ግብርናን በደንብ ያገናኘንና አገናኝቶንም እኔ አሁን በፍቅር ነው የምኖረው። ሲያመኝም እኔ ያሞኛል ብዬ አላወራም። ስለመሜ ሳይሆን ስለዛኛው ጉዳይ ነው የማስበው። ስለዚህ ህመሙ በራሱ ይጠፋል። እና ይሄ ነው እኔ እንግዲህ ግብርናና እኔን ያገናኘ ያው የመቀሌ ዩኒቨርሲቲ ግራጁዌሽን ማግስት ነው። እንግዲህ ለ8 ዓመታት እኔ በቴክኒክ ስራ ነው የቆየሁት። በዛም ስራም ሲሰራ ወደዋለሁ፣ አፈቅረዋለሁ። ብዙ ስራዎችን ሰርቻለሁ። ለዛም ነው ሌላ ስም ጆን ዲሮ የሚል ስም ተሰጥቶ የነበረው በነበርኩበት አካባቢ። ጅማ ሰው ብታገኝ ነበር ሰዎች ጆን ዲሮ የሚል ሰው ስም ይነግሩልሃል፣ ነባር ሰዎች ብታገኛቸው ማለት ነው። ግብርና ከገባው በኋላ ደግሞ ግብርና ፍቅር ነው። ለምን የምታየው ነገር ፍቅር ነው፣ የምትሰራው ነገር ፍቅር ነው። ሰው ምግብ ማግኘቱ ደስታ ማግኘቱ ፍቅር አለ። ከዚህ በላይ ፍቅር ማለት ምን ማለት ነው? ፍቅር እኮ ነው። እኔ አንዴ ሆላንድ ሄድኩና በህብረት ስራ ሄደን አንድ ወጣት ነው አለባበሱ ምናምኑ ስታየው በጣም እንትን ያደርጋል። የያዘው ሜርሴዲስ ቤንዝ ነው። ስንሄድ ዴሪ ፋርም ሊያሰኝ አም ፋርመር ሲለን እኔ ተሰማኝ ፕራውድ አትጠይቀኝ። እኛ ሀገር እንዳልከው ነው። ገበሬ ማለት በሌላው ዓለም ገበሬ ማለት ሀብት የፈጠረ ሰላማዊ ኑሮ የሚኖር ለሌላው የሚተርፍ ሌላውን የሚያኖር ማለት ነው። ምን አድርጎ አልምቶ የአካባቢውን ጸጋ አልምቶ። እኛ ደግሞ ገበሬ ብለን እኛ ሀገር የሚሰጠው ስያሜ ገበሬና ድህነትን፣ ገበሬና አላዋቂነትን፣ ገበሬና ጠግቦ አለማደርን ነው የሚያገናኘው። አሁን ይህ ሴናሪዮ ብልጽግና እየቀየረው ነው። ገበሬ ማለት ያው ቅድም ያልኩ ውጭ የምንሰማቸው የምናያቸው ነገሮች እኛም ሀገር እየመጡ ነው። አሁን እያየን እኮ ነው። እንደኔ አይነት የሚመራ ሳይሆን ደሞዝ ተከፍሎት የሚያድርና እንደ ገበሬ አንድ 2 ጥማድ ማሳ ያለው ገበሬ ኑሯቸው ተለያይቷል። በአመት 5 ጊዜ ማምረት ጀምረዋል። ስለዚህ ገበሬነት ክብር ነው። ገበሬነት ከራስ አልፎ ለራስ መኖር ብቻ ሳይሆን ሌላው ማኖር ነው። ምን ማለት ነው? ገበሬ 1 ሄክታር ማሳ ቢኖረው ጥሩ አድርጎ ቴክኖሎጂ ቢጠቀም ማዳበሪያው፣ ምርጥ ዘሩን፣ ሌሎች ቴክኖሎጂዎች ቢጠቀም በአመት አንዴ ቢያለማበት ሚኒመም 60 ኩንታል ቢያመርት ማክሲመም 100 ኩንታል ቢያመርት 60 ኩንታል ቢያመርት እሱ የሚጠቀመው ከ5 እስከ 6 ኩንታል በላይ አይደለም። የፈለገውን ቤተሰብ ቢኖረው በአመት የተቀረው የማን ነው? የኢትዮጵያ ህዝብ ነው። ስለዚህ ህዝብ እያኖረ አገር እያኖረ እኮ ነው። ገበሬ ማለት ክብር ነው የሚለው የለም። እሱ ያን ባያመጣስ ገበያው ይራባል። በምን ይራባል? በምግብ ይራባል፣ በእህል ይራባል። ስለዚህ ገበሬው አለመስራቱ ገበያውን ያስርበዋል። ገበያውን ያስርበዋል ማለት ሸማቹ ኑሮ ይወደድበታል፣ ሸማቹ ይጎሳቆላል። ስለዚህ ገበሬ ለራሱ አይደለም ለህዝብ ለሀገር ነው የሚኖረው፣ አገር ነው የሚያኖረው። ስለዚህ ይሄ ማለት ክብር ነው። ስለዚህ ይሄን ክብር ደግሞ የምንመልሰው እኛ ትንሽ ተማርን የምንለው ሰዎች፣ በትረ ስልጣን ላይ ያለን ሰዎች ገበሬ ማለት ምን ማለት የሚለው ከውስጥ በመነጨ ለመላስ ጫፍ አይደለም፣ ከውስጥ በመነጨ ፍቅር ከኖር ነው። ሌላውም አሁን ብዙ ወጣቶች እያየን ነው እኮ እንደ ወጣት አብነት ወጣት ገበሬው
ወጣት ገበሬ አብነት ሲል ሰምታል። አብነት ሙያው ህግ ተምሮ ህግ ምሩቅ ነው። ሀብት የፈጠረው በሌላ ነገር ነው ጅማሮ የነበረው። ግን አሁን ወደ ግብርናው ገብቶ እያየ ነው ኢንቨስት እያደረገ ያለው ነገር። ስለዚህ ገበሬነት ክብር ነው። ገበሬነት ከራስ አልፎ ለሀገር መኖር ነው፣ ሀገር ማኖር ነው። ይሄ የክብሮች ሁሉ ክብር ነው የሚል እይታ አለኝ እኔ በኔ እይታ ማለት ነው። እጅግ ድንቅ የሆነ አገላለጽ ነው። እንግዲህ አቶ ኡስማን እናመሰግናለን። ወደ ግብርናው እንመለሳለን። የተከበራችሁ ተመልካቾቻችን አሁንም ወደ ልጅነት ሊወሰዱትና የተከበረው አቶ ኡስማን የተለያዩ ከተማም ላይ ቅድም እንዳሉት የተለያዩ አካባቢዎች ላይ እንደመኖሩ ምን ይመስላል? በተለይ በልጅነት ጊዜዎች ረመዳን ወሬኛውን ዛሬ የምናከብረው የኢድ አልፈጥር በዓል እንደዚሁም ደግሞ ባለፉት ሳምንታት የነበረው የረመዳን ጾም ወቅት በልጅነት ጊዜ ምን ይመስላል? አሁን ካለውስ በምን ይለያል? እንግዲህ የረመዳን ወር በተለይ የኢድ አልፈጥር ረመዳን አልቆ ኢድ አልፈጥር ሲመጣ እኔ በኖርኩባቸው አካባቢዎች እጅግ ፍቅር ጎልቶ ወንድማማችነት ጎልቶ ያ ቀን እንዴት ይመጣል ተብሎ የሚናፈቅበት ቀን ነው። ማለት ህብራዊነት የሚባለው በትክክል የምታይበት ቀን ነው። የገሌ ሃይማኖቱ ምንድነው ብሔሩ ምንድነው የሚባለው የማታውቅበት፣ ስትገናኝ በልዩ ፍቅር ስትውል በልዩ ፍቅር የምትውልበት ቀን ነው። ያለውን ተካፍለ እዚህኛውን ቤት እዛኛውን ቤት እየዞርክ የምትበላበት ነው እና ይሄ በልዩ እንትን ፍቅር ያሳለፍነው ጊዜ ነውና በተለይ እኔ ሻሸመኔ ያሳለፍኳቸው ጊዜያት ከዛም በኋላ ጅማ ላይ ያሳለፍኳቸው ጊዜያት ሳስታውሳቸው እድሜ የሚቀጥሉ ይመስለኛል። ተጨማሪ እድሜ ማራዘሚያ አንዳንዴ ያው እድሜን የሚያራዝመውም የእድሜ ወሳኙ ፈጣሪ ነው፣ አላህ ነው። ማንም በእድሜ ጉዳይ የሚወስን የለምና አላህ የቀደረልህ አለ። ስንፈጠር ኦልሬዲ እስከ መቼ እንደምንኖር ምን እንደምናገኝ ምን እንደምናጣ ለውሐል መሕፉዙ ላይ ተከትቧል። የኛ እንቅስቃሴ ሰበብ ነው። ነገር ግን እኛ ደግሞ እንደ ሰውኛ ስናይ የዛ ጊዜ ያሳለፍናቸው ጊዜያት እድሜ ቀጠል ናቸው ይላለው። ለምን መሰለ ደስታው እኔ አሁን ያ ደስታ ጎጅ የሚደረግ የሚለካበት መለኪያ ኖሮ ቢሆን ጥሩ ነው። ቴምፕሬቸር በቴርሞሜትር እንደሚለካ ሁሉ ያ ፍቅር ያ ደስታ የሚለካበት ነገር ኖሮ ቢሆን ኖሮ መናገር ይቻል ነበር። ቢዮንድ ወርድስ በቃ ከቃላት በላይ ነው እኔ መናገር የምችለው አይደለምና ስለዚህ እነኛ ጊዜያት በጣም ወርቃማ የፍቅር ጊዜያት፣ የአብሮነት ጊዜያት፣ የወንድማማችነት ጊዜያት እኔ ሲሳይን በሲሳይነቱ እንጂ ሲሳይን በብሔሩ ሲሳይን በሃይማኖት አይደለም። ሲሳይና እኔን የሚያገናኝ ስነ ልቦና ነው፣ ወንድማማችነት ነው ያ ስነ ልቦናና ያ ቀን እንዲመጣ ነበረ ሁሌ የምናልመው ቀኑ እንዲደርስና አሁን እንግዲህ እንደ ሀገር እኛ መጋቢታውያን እየሰራን ያለነው ስራ ያን ጊዜ ማምጣት ነው። ያን ጊዜ ያን የፍቅር ጊዜ ያን የአብሮነት ጊዜ ያን የህብራዊነት ጊዜ ወንድማማችነት ጎልቶ የሚታይበት ጊዜ ብሔር ሃይማኖት የግል ጉዳይ ነው፣ ምንም ማንም አይወስድብህም። ህብራዊነት ግን በጣም ወሳኙ ጉዳይ ነው። እኔ አንዳንድ ጓደኞች አሉኝ፣ አንዳንዶቹን ብዙ ያሳለፍኳቸው ጓደኞቼ እኔ ከቃላት በላይ ከቃል ሊገልጻቸው የማይችሉ ጓደኞች አሉኝ። ዛን ዘመን ጊዜያት ማለት ነው። ስቲል ጓደኞች 35 ዓመታት የሞላን ጓደኞች ያ ፍቅር አሁንም አለ፣ ያ ፍቅር አሁንም አለ። አሁን ግን ብዙ ጓደኛ ትይዛለህ። ያ ጓደኛ እንግዲህ ወይን ዋይ ነው ወይ ስልጣን ነው ወይም ማንነት ነው የሚሆነው። እሱ አይደለም። እሱ ደግሞ ያው የራሱ ኮንቴክስት አለው። ስለዚህ የነኛ ዘመናት የፍቅር ጊዜ የወንድማማችነት ጊዜ እኔ ልዩና እድሜ ቀጥል ነው፣ ቃላት ሊገልጹት አይችሉም ብዬ ነው የምገልጸውና በቃላት ልተነትነው አልችልም፣ ከኔ እንትን በላይ ስለሆነ ማለት ነው። ስለዚህ እንደዛ ነው ማየውና ያንን ደግሞ እንግዲህ መንግስት እየሰራ ያለው ስራ
ያንን መልካም ጊዜ ማምጣት ጥሩን ጊዜ ማምጣት ያልሆነውን ስላልሆነው ነገር እያወራን መሄድ አያስፈልገንም። ጥሩን ነገር እንዴት አድርገን ሪክሌም እናደርገዋለን፣ መልሶ እንዲገነባ እንዲያገግም መልሶ እንዲቆም እናደርገዋለን። አሁን እያየን ነው እኮ በጎ ፈቃደኛ ወጣቶች ተፈጥረው የብዙ አረጋውያን ቤቶች እየሰሩ ነው። የብዙ ጎስቋላ እናቶች ህይወት እየታደጉ ነው። ብዙ ባለሀብቶቻችን ካላቸው እንዲያካፍሉ መንግስት እየወሰደው ባለው ኢኒሼቲቭ ግንባር ቀደም ስራ አሁን በመቶ ሺዎች የሚቆጠሩ ኢትዮጵያውያን እንግዲህ ባለፉት 6 ዓመታት ቤት ተሰርቶላቸዋል። ከደሳሳ ጎጆ ወጥቶ የተሻለ ቤት ተስፋ በነገ ላይ ተስፋ ማድረግ ጀምረዋል። ይሄ ባይዘው ለትውልዱም ትልቅ ተስፋ ነው። ሰው በማድረጉ ይደሰታል፣ የደረገለት ይደሰታል፣ ሌሎች ሲያረጉ በማየታቸው ደግሞ ይደሰታል። ይሄ የሰዎችን ጤና ያለማል። ደስታ ጤናን ነው ያለማው። ጤና ከበሽተኝነት ያድናል። እኔ እንደዛ ነው የኔ አመለካከት ማለት ነው። ስለዚህ ይሄ ደግሞ ኢትዮጵያዊነት የበለጠ ጎልቶ እንዲወጣ የበለጠ ህብራዊነት፣ ኢትዮጵያዊነት ማለት ብዝሃነት ነው። ብዝሃ ማንነት ነው፣ ብዝሃ እምነት ነው። ብዙ አይነት ማንነት አለ ኢትዮጵያዊነት ማለት። ግን ያ ደግሞ ህብረት ነው፣ ውበት ነው፣ ጥንካሬ ነው። ይሄ ነገር መረዳዳቱ መተጋገዙ ወደዛ ያመጣናል እና ያንን ወደ ኋላ ያስታወሰኝ ጊዜ አሁን የመጣንበት ያለው የተጀመረ ያለው ነገር በጣም ጥሩ ሀዲድ ውስጥ ገብቷል። ይሄን ግን ማስቀጠል በተለይ ወጣቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ከመንግስት ጎን ቆመው ሁሉም የድርሻውን ከተወጣ ባለሀብቱ እያየ ነው። በጣም ብዙ ሀብቶች ኢንቨስት ያደረገ እንግዲህ በየከተሞቻችን ብዙ አረጋውያን፣ ብዙ አካል ጉዳተኞች፣ ብዙ የተጎሳቆሉ ዜጎች እንዴት አይነት ቤት እየተገነባላቸው ነው፣ ምግብ እየቀረበላቸው ነው። ይሄ ባይዘው ትርጉሙ ብዙ ነው። አሁን ላይ ይታይ ይችላል፣ አንዳንዱ ሰው ፖለቲካሊ መስለው ይችላል። ግን ይሄ በኢትዮጵያዊነት በህብራዊነት ላይ የሚገነባ ቤት ነው ብዬ ነው ወስደውና ይሄንን አጠናክረን መቀጠል ይኖርብናል። ሁላችንም ጠጠር ስናበረክት ያ የምንገነባው ግንባታ ጠንካራ ሆኖ ይወጣል፣ ይዘልቃል የሚል እይታ አለ። እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን በየቤታችሁ ሆናችሁ የኢድ አልፈጥር በዓልን እያከበራችሁ ይህን ዝግጅት የምትታደሙ አሁንም ከዝግጅታችን ጋር መልካም ቆይታ እንደሆነላችሁ እንመኛለን። አቶ ኡስማን እዚሁ ጋር እንቆይና ልዩነት አለው ምናልባት ከኃላፊነት በፊት የኢድ አልፈጥር በዓልን ማክበር እንደዚሁም ደግሞ ጾም መጾም በራሱ እንደዚሁም ከኃላፊነት በኋላ ባሉት መካከል በንጽጽር ቢገልጹልን ምን አይነት ልዩነቶች አሉ? ይሄማ ረመዳን በኃላፊነት ጊዜ፣ ረመዳን ከኃላፊነት በፊት፣ ኢድ አልፈጥር በኃላፊነት ጊዜ፣ ኢድ አልፈጥር ከኃላፊነት በኋላ በጣም ከባድ ነው። ልዩነቱ የሰማይና የምድር ያህል የሰፋ ነው። ለምንድን ነው ሲባል ከኃላፊነት በፊት ረመዳን ለራስህ ነው የምትኖረው፣ ለራስህ ነው የምትጾመው። ከኃላፊነት በኋላ ግን አንተ ጾመህ ኃላፊነቱ እኮ መሪ ነህ፣ አስከታይ ነህ፣ አንተ አራያ ነህ ማለት ነው። የጥሩ አራያ ከሆንክ ብዙዎች በመልካም ይከተሉሃል። የመጥፎ አራያ ከሆንክ ለብዙዎች መጥፎ አራያ ሆነህ መጥፎ ነገር ታስተምራለህ። ኃላፊነትህ ሌላ አንተን ብቻ ሳይሆን ሀገር ይጎዳል፣ ህዝብ ይጎዳል ማለት ነው። ስለዚህ እኔ የረመዳን ከኃላፊነት በፊት ረመዳን ከኃላፊነት በኋላ በጣም ብዙ ልዩነቶች አሉትና እኔ ያው ለራስ ኃላፊ መሆን ነው ከኃላፊነት በፊት። በኋላ ግን ቀጥሎ ለራስ ከዛ ለቤተሰብ ኃላፊ ትሆናለህ። ከዛ በኋላ ባለው ግን ለህዝብና ለሀገር ነው ኃላፊ የምትሆነውና ይሄ የህዝብና የሀገርን ኃላፊነት መሸከም በጣም ከባድ ነው። ከኃላፊነት በፊት እኔ የግሌ ኃላፊ ከሆንኩ የቤተሰብ ኃላፊ ከሆንኩ የመረጥኩትን እሰራለሁ፣ ያልፈለኩትን አልሰራም። ከኃላፊነት በኋላስ እኔ የፈለኩትን ሳይሆን ሀገሬ የምትፈልገውን ህዝቤ የሚፈልገውን ነው የምሰራው። እሱ እንደሚፈልገው ነው መሆን ያለብኝ። የኔን ባህሪ ወደዛ ነው መመለስ ያለብኝ፣ መሆን ወዳለበት፣ ህዝቡ ወደሚፈልገው፣ ሀገር ወደሚፈልገው፣ እኔ ወደምፈልገው አይደለም ማምጣት ያለብኝ። ይሄ ከሆነ ያው ኢምባላንስ ይፈጥራል። ስለዚህ ይሄ እንትኑ ከበድላል ማለት የምትሰራበት ስፕሪት የምትሄድበት መንገድ በእርግጥ ያው ይሄ የምትሰራው የምትጾመው ጾም ረመዳኑ በራሱ
የጥንካሬ ምንጭ ሆነሃል እንጂ ያጠነክርሃል አያዳክምህም እንጂ የምትሰራው ስራ የራስህ ስራ የምትሰራበት ጊዜ እኮ ከኃላፊነት በፊት ቢሆን የተወሰኑ ሰዓታት እንሰራለን፣ ግማሽ ቀን ጭምር እረፍት ወስዳለህ። እረፍት ወስደህ ታርፋለህ፣ ትተኛለህ። ከኃላፊነት በኋላ ግን ያንን ማድረግ አትችልም። የምትሰራው ስራ እንደዚህ አይነት እድል የሚሰጥ አይደለም። ያው አንተ መሪ ማስከታይ መሆን ስላለብህ ከፊት አስከታይ ሆነ ጥሩ አርአያ መሆን አለብህ ማለት ነው። ረመዳንህም ያስተምራል፣ ምግባርህም ያስተምራል፣ ስራህም ያስተምራል። እዚህ እንግዲህ ብዙ ነገር ነው የሚያስተምረው። እኔ ሙስሊም ነኝ። ኢስላም አስተምሮ ምን ይላል ከተባለ ረመዳን የሚያስተምር ጥንካሬን ነው፣ ተምሳሌትነት ነው። የምን ተምሳሌትነት? የመልካም የበጎ ምግባር ተምሳሌትነት፣ የበጎ ስራ ተምሳሌት እንድትሆን፣ ጠንካራ እንድትሆን፣ አሸናፊ እንድትሆን፣ ባያስከው ውጤታማ እንድትሆን ነው የሚያስተምር እንጂ ረመዳን መጣ ብለህ ተኛ፣ ረመዳን መጣ ብለህ አንዳንዶቹ አሁን ተኝተው እንደሚሉት እሱ አይደለም የረመዳን አስተምሮ። እንደውም የረመዳን ሀጅሩ የሚጨምረው ደረጃው ከፍ የሚለው አንተ በረመዳን የምታደርገው ስራ ኢባዳ ነው፣ በራሱ ኢባዳ ነው የሚሆነው። መልካም ስራ ሁሉ ኢባዳ ስለሆነ ማለት ነውና ስለዚህ ኃላፊነቱ በኃላፊነት ጊዜና ከኃላፊነት ውጭ ያለው ነገር ተለያይነቱ ከባድ ነው፣ ሰፋ ይላል። እና እንግዲህ አላህ ደግሞ ያ ኃላፊ ስትሆን ቁዋውንም ይሰጥሃል፣ ጥንካሬውን ይሰጥሃል፣ ውበት ያላብስሃል። የምትሰራው ስራን ውጤታማ ትሆናለህ። ምክንያቱም ፎከስድ ትሆናለህ። በረመዳን ሁሉ ጊዜ ፎከስድ ነው፣ የተበታተነ ነገር አይኖርም። ፎከስድ ነው የምትሆነው። ምክንያቱም ሁል ጊዜ ወደ መልካሙ ነገር ነው እሳቤህና እይታን የምታደርገው። ሁሌም መልካም መሆን አለብህ። ግን በረመዳን ወቅት ደግሞ በጾም ወቅት በጣም የተለየ ትርጉም ያለው ፎከስ ሆነ እንድትሰራ ስለሚያደርግህ የተሻለ ውጤት ታመጣለህ፣ የተሻለ ዴሊቨር ታደርጋለህ፣ የተሻለ ውጤት ታመጣለህ። እና ይሄ እኔ በረመዳን ሁልጊዜም በረመዳን ጊዜ የምሰራቸው ስራዎችና ከረመዳን ውጭ የምሰራቸው ስራዎች ውጤታቸው ይለያያል። ለእኔ እንግዲህ ያለፉት 25 ዓመታትን እንትኔም ባየው ፕሮፋይሌን ሳየው ተመሳሳይ ነው። እንግዲህ ክልልም እያለው ወረዳም እያለው ዞንም እያለው ክልልም እያለው ፌደራልም እያለው ተመልሼ ክልል መጥቻለሁ። ሳያቸው አንተ ነው የምትወስነው። በአንተ እጅ ነው ያለው፣ በአንተ እይታ ማዕቀፍ ውስጥ ነው ያለው ሁሉም ነገርና ስለዚህ ረመዳን የጥንካሬ ምንጭ ነው። ረመዳን የውጤታማነት ምንጭ ነው። ረመዳን ትኩረትን ወደ አንድ ወደምትፈልገው ነገር እንድታረግ የሚያደርግህ ጠንካራ የሚያነገርህ ምንጭ ነው። ረመዳን ብዙዎቹን አሰልፈ ብዙዎች ብዙሃነትን ይዘው በያዙት ጉዳይ ውጤታማ እንዲሆኑ ይሄ ወንድማማችነትን የምታላብስበት ጊዜ ነውና ስለዚህ እኔ የረመዳን ጊዜ ኃላፊነትና ከረመዳን ውጭ ማለት ከኃላፊነት ውጭ ያለው ረመዳን በጣም ተለያይነት አለቸው የሚል ማጠቃለያ ነው በዚህ ጉዳይ ላይ የሚኖረኝና በጣም መልካም። እንግዲህ በጣም ከባድ ጥያቄ ነው፣ ግን ጥያቄው ያው ግን ተለያይነታቸው ሰፊ ነው። እሺ እንግዲህ እጅግ አድርገን እናመሰግናለን የተከበሩ አቶ ኡስማን። ከስራ ጋር በተያያዘ እንግዲህ ብዙ የስራ ባልደረባዎችም ይመሰክራሉ በስራው ላይ ያሉትን ጥንካሬ፣ ለስራ ያሉትን ቁርጠኝነት፣ እንደዚሁም ደግሞ በርካታ ያሉትን ካሉት ጊዜዎች ስራ ላይ እንደሚያሳልፉ ይታወቃልና እንደው ምን እንድነግሩኝ ፈለኩኝ፣ ምናልባት ትርፍ ጊዜ ቢኖሩት ቅድምም እርሶም ሊያነሱ ሞክረዋል፣ ምን በመስራት ነው ማለት ከስራ ውጪ ባለው ምን በማድረግ ያሳልፋሉ? እንዲሁም በልዩነት እኔን ያስደስተኛል እንደዚህ ባደርግ የሚሉት ነገሮች ካሉ እነዚህን ሁለቱን በአንድ ላይ ቢያነሱልን። እኔ ትርፍ ጊዜ ባገኝ በጣም ደስ የሚያሰኘኝ አሁን እዚህም እያለሁ ማረገው ማለት የምኖረው ያለውበት አካባቢ ጓሮ ላይ ቤቴ ላይ እንክብካቤ ጓሮ ላይ ባረግ አትክልቶች ባለማ ብኮተኩት ብንከባከብ ይሄ ትርጉም አለው። ከዛ ደግሞ ትንሽ አለፍ ያለች ጊዜ ስትኖረኝ ወጣ ብዬ ቀደም ሲል የተሰሩ ስራዎችን ማየት ለእኔ ደስታ የሚሰጠኝ ደስታዬን በጣም አጎናጽፈኛል። ከዛ ደግሞ አለፍ ያለ ጊዜ ሲኖር የተሰሩ ስራዎችን እያዩ
ከሽማግሌዎች ጋር ከወጣቶች ጋር መነጋገር በእነኛ ስራዎች ዙሪያ ላይ እንዴት አዩት፣ እንዴት ተመለከቱት፣ ምን ችግር ገጠማቸው። ፎርማል ሆነ ስትሄድና ኢንፎርማል ሆነ ስትሄድ እኩል አይደለም ሰዎች የሚነግሩ ነገር። ስለዚህ እንዲህ አይነት ነገሮች ጋር ማሳለፍ ለኔ በጣም ትልቅ ደስታ ይሰጠኛል። አሁንም የማደርገው ብዙ ነገር እኔ ብዙ ጊዜ ያው የምናገረውን ነገር እኖራለሁ፣ የምኖረውን ነገር እናገረዋለሁ። ያንን ለማድረግ ጥረት አደርጋለሁ በግሌና ስለዚህ የትርፍ ጊዜ ሲገኝ አንዳንዴ ደግሞ ያው አሉ ከእምነት ጋር የሚገናኙ ራስን ቀልብህን ወደው ማታየው ሚያይህ ማትሰማው የሚሰማህ ቀልብህን የምትመስል እንድትመልስ የሚያደርጉ ትናንሽ ጊዜዎች ሲገኙ እነዚህን ድሮ ማንበብ ነበር፣ አሁን ደግሞ ማድመጥ ነው። ያው ቴክኖሎጂው በጣም እንትን ብለዋል። እነዚህን ትናንሽ መልእክቶች ሃይማኖታዊ ይዘት ያላቸው ማህበራዊ ይዘት ያላቸው ዓለም አቀፍ አስተምሮች እነዚህን መስማት ዓለም ያለፈችበት የዓለም ታላላቅ ሰዎች የሰሯቸው ሰርቶ ያመጧቸው ውጤቶች የገጠሟቸው ፈተናዎችን የፈቱበት መንገድ እነኚህ ዛሬ በጽሁፍ በቪዲዮ ተገልጸዋል። እነዚህን ድሮ ትንሽ ነገሮች የሰበሰቡ ማንበብ ነበር። እነዚህን አሁን ግን መስማት ማየት ላይ አተኩራለሁ። እንግዲህ ያለችን ጊዜ እንደዛ ነው የምጠቀመው። ብዙ ጊዜን ያው በእንደ ነገሮች ላይ በሰራህ ቁጥር ባነበብ ቁጥር እንግዲህ የሚያነብ ጭንቅላት ሁልጊዜም እንደሚሳል ቢላዋ ነው ይላሉ። ስለቱ እየጨመረ ነው የሚሄደው። 2 ቢላዋ ገዝተህ አንዱ የሚያነብ የሚሰራ ከሆነ ማለት ልክ ቢላዋ አንዱ እየሰራህበት ከሄድክ እየሞረድከው ትሄዳለህ። አንዱ ዝም ብለህ ካስቀመጥከው እዛው ኮሮዥን ምናምን ያገኘዋል። ይዶለድ ማልቆረጥ ብትለውም አይቆርጥምና ስለዚህ እንዲህ አይነት ነገር ኤክሰርሳይዝ ለማድረግ እሞክራለሁ ራሴንና ባላስፈላጊ ቦታም ጊዜም ብዙም ጊዜን አላሳልፍም እኔ በተቻለ መጠን ማለት ነው። እና ያ ደግሞ ለኔ የደስታ ምንጭ ነው። ኢንጆይ ነው የማደርገው። እንደ ስራ ሳይሆን የምቆጥረው እኔ ኢንጆይመንት ነው ለኔ፣ መዝናኛ ነው። አሁን ከእናንተ በዚህ እየተዝናናው ነው ለኔ። ለምሳሌ ቀን እርሻዬ ላይ ስራው ቦታ ከስታፎቼ ጋር ማረጋውን ሳረጋዋልኩ ስንሻ ስትገኝ የሆነች ቀበሌ ድረስ ብዬ አይቼ ሲመጣ ደግሞ እዛ ቢሮ ውስጥ የነበረውን ስትረስ በሙሉ ከውስጥ ያስወጣዋል፣ ይወጣል። አዲስ ፍሎሪሽ የሚያደርግ ነገር ይሄን አረንጓዴ ስታይ ራሱ ውስጥህ ተስፋ ከፍ ይላል ማለት ነውና ይሄ ለኔ እንግዲህ አንድ የኔ ሆቢ ነው። ኤክሰርሳይዝ ማድረገው ሆቢ ነውና ይሄን ይመስላል።